በአደባባይ ዋናዎቹ የፓርቲ አመራሮች ደብረጽዮን በለው ፈትለወርቅ በለው ሌሎቹ እኛ ከዳንን ነው ህዝቡ በኋላ ነው ህዝቡ መዳን ያለበት ካሉ በኋላ ምን ይቀራል? ላሜን አረድኩና በአህያ ጫንኳት፣ በአህያ ጫንኩና ጅብን ዳልኩና ውሻን ሳባልኩት የሚል ለነዛ ሰዎች አሁን የታረደችው ላም በአህያ ላይ ተጫና ስጋ በስጋ ላይ ነው የተጫነው አይደል? ለጅቡም ሆነ ለውሻው የዛን አይነት ነገር ነው። ህዝቡን በቁሙ ባዶውን እስኪቀር የጋጡት ያሉት ዋናዎቹ የሙስና ጥርሶች እና ህዝቡን ለዚህ መከራ የዳረጉት ዋናዎቹ አውሬዎች ህወሓትም ሆነ በጊዜያዊ አስተዳደር ውስጥ ያሉት ሰዎች በእኛና በእኛ በኩል ካላለፈ እርዳታ የሚባል ነገር አይቻልም አይነት ወሬ አሚን ሀፍረት ብሎ ነገር የጠፋበት ነገር ሆነና እንኳን እንዲህ አሁን እርዳታ በእኛ በኩል ይለፍ ሊሉ ይሄ ረሃብ እንዲከሰት በመፍቀዳቸው ይሄ ረሃብ እንዲከሰት በመስራታቸው ሌላ ነበር መሆን የነበረበት። ከአንድ የተራበ ሰው ይበላ የነበረውን ምግብ ከነጠቅከው፣ ሌላ ምግብ እንዳይመጣለት ከከለከልክ፣ በእኔ በኩል ካልሆነ በሌላ በኩል ምግብ አይድረሰው ካልክ፣ ከስሩና ከሚረግጠው መሬት ስር የነበረውን ሀብት ከዘረፍከው መራቡ ሊቀር ነው ወይ? እና ይህም ሳይበቃ አሁን በእኔ በኩል ካልሆነ በስተቀር መርዳታችን ምን አይነት ድድብና ነው ይሄ? ምን አይነት አፈር ነው የፈጠራቸው እነዚህን? ምን አይነት አፈር ነው የሰራቸው እነዚህን? ከየት የመጡ ጉዶች ናቸው እነዚህ?